አምር ኢብኑ መይሙን ታቢይ ነው። ወወለዚ ቃል ረአይቱ ፊል ጃሂልያ ይላል። ወደ ሐዲሱ ከመግባታችን በፊት አንድ ቅሳ አለችው። በመሐይብነት ወይም ደግሞ ከእስላም በፊት የሆነ ነገር አይቻለሁ ይላል። ቅርደተን አለ አንድች ዝንጀሮ አይቻለሁ አለ። እጅተማ አለይሃ ቅረዳ አለ በጣም ብዙ ዝንጀሮች ተሰብስበው የተሰበሰቡባት የሆነች አንድ ዝንጀሮ አየዋል። ቀድ ዘነት እሷም ደግሞ ዝሙት ሰርታ ነው። ኢብኑ ሀጀር ይሄን ሐዲስ ሸርህ ሲያደርገው አምር ኢብኑ መይሙን ጫካ ላይ ጥበቃ ላይ ነበር፣ እረኛ ነበር። ራቅ ብዬ ቁጭ ብዬ ነበር እየተመለከትኳቸው ነበር አለ ዝንጀሮች። ከዛ ሁለት ሆኖ በተቀመጡበት ባሏ እንቅልፍ ይወስደዋል ለጣለ ሲል ሌላ ዝንጀሮ መጣና ደግሞ ነካነካ ሲያደርጋት ተከትላው ሄደች አለ። ዝሙት ሰራባት ያኛው ዝንጀሮ። ከዛ ተመልሳ መጣችና ባሏን እንዲህ ነካነካ ስታደርገው ደንግጦ ተነስቶ እንዲህ ሲያሸታት ሽታ አለ ዝሙት ሰርታ መጣለች ድረሱልኝ አለ። ማን ነው የሚለው? ባሏ ምንድን ነው? ሙስጠፋ ከድር ነው ወይ ዝንጀሮ ነው? ዝንጀሮች ሲጮህ መጡ ጓደኞቹ። ቀድ ዘነት ፈረጀሙሃ አላያችሁ? ያችን ዝንጀሮ ቀጠቀጧታል። ፈረጀምቷ ማአሁማር እኔ መጣውና ደግሞ አምር ኢብኑ መይሙን መቀጥቀጥ ጀመርኩኛል። ተባብሬ እሷን መደብደብ ጀመርኩኛል። አኽረጀሁ አልቡኻሪ። ኢብኑ ሀጀር ምን ይላሉ? አንድ ፈረስ ነበረች፣ ሴት ፈረስ ልጅ ነበራት። ያ ልጇ ወንድ ነው። አባቶች አገር ቤት ከብትንም ፈረስንም አህያንም ለማራባት ሲፈልጉ አምጥቶ እንዲገናኙ ያደርጓቸዋል። ልጅየውን ፈረሱን ይሄ ጎረምሳውን ሲያመጡት ሲያሸታት እናትየው ነች። ከዛ እምቢ ብሎ ሄደና ሰዎቹ ሌላ ሲስተም ተጠቀመዋል። ፈረሲቷን ፊቷን በጨርቅ ሸፈኗት። ወጣባት ሲያሸት የእናትየው ሽታ ነው። ተመለሰና ብልቱን ቆርጦት ሄደ ይላሉ። ማን ያሉት? ኢብኑ ሀጀር። ያውኑ ጊዜ ያሉ ሰዎች ከእንስሳ አልባሱ ቆይ ሚዲያ ላይ በልጁ ዝሙት ሰርቶ ታሰረ የሚባል አልሰማችሁ? ኡላኢከ ከልአንዓሚ በልሁም አضል። ኡላኢከ ከልአንዓም አለና በልሁም አደል የባሱ ናቸው። አላያችሁ? ፈረስ ወይ ላሚቷ ልጇን እንዴት አድርጋ እንደምታፈቅር አገር ቤት ስትሄዱ ታውቃላችሁ። ከመስለሙ በፊት ነው የተከሰተው። ከሰለሙ በኋላ ተናገረ። አምር ኢብኑ መይሙን ደግሞ ሲቃ ነው። ይሄም ቡኻሪ 3800